ሰላም ሰላም የአርት ኦፍ አሜን የዩቲዩብ ቻናል ቤተሰቦች፣ ዛሬ የማሳያችሁ እንዴት አድርገን አይን መስራት እንደምንችለው። በመጀመሪያ የግራፌት ፓውደር ያስፈልገናል። እሱንም በአይኗ የጥቁሯ ፓርት ላይ እናሸታለን። በሁለተኛ ደረጃ የቻርኮል ፓውደር ያስፈልገናል። እሱንም በብሌንዲንግ ስታፕ በመጠቀም የአይኑን የጥግ ጥግ ፓርት እንሰራለን። ሞር ደመቅ የሚለው ፓርት ላይ ደመቅ እያደረግን፣ ፈዘዝ የሚለው ፓርት ላይ ፈዘዝ እያደረግን እንጠቀማለን። ቅንድቡንም በቻርኮል ፓውደር እንሰራለን። እንደየድምቀቱ እንደየፍዘቱ እያመጣጠንን ማለት ነው። የአይን የጠርዙን ፓርት እናሸዋለን። በመቀጠልም ደግሞ የአይናር የምትከማችባት ቦታ ላይ ያለችዋን ነገር ለመስራት በቻርኮል ኤንድ በግራፌት ፓውደር ተጠቅም ያለኝ። ፈዘዝ የሚለውን ፓርት በግራፌት፣ ደመቅ የሚለውን ደግሞ በቻርኮል ተጠቅም ያለው። የአይን የውስጧን ፓርት በግራፌት ፔንስል ፓውደር እንሰራታለን ማለት ነው። ፈዘዝ ብላ እንድትታይ ስለምንፈልግ ሞር አይኑ ደመቅ እንዲልልኝ ስለፈለግኩኝ የቻርኮል ፔንስሌን ተጠቅሜ ያለውኝ። እዛው ላይ እየደረባችሁ የምፈልጉትን ያህል ድምቀት እስኪመጣላችሁ ድረስ እየጨመራችሁ አድ ማድረግ ትችላላችሁ። የምፈልጉትን ያህል ድምቀት ካመጣጠናችሁ በኋላ የቻርኮል ፓውደራችሁን በመጠቀም ታሹታላችሁ። የአይን የነጩን ፓርት ደግሞ ለመስራት የግራፌት ፓውደርን በመጠቀም እንሰራለን ማለት ነው። የቅንድቡ ፓርት ላይ የምንፈልገውን ያህል ጥቁረት እስኪመጣልን ድረስ በቻርኮል አድ እናደርግበታለን ማለት ነው። በቻርኮል ፔንስል በፔንስል ከሰራን በኋላ በፓውደር እያመጣን አድማ እያደረግን የምንፈልገውን አይነት ጥቁረት እስኪመጣልን ድረስ ማሸት እንችላለን። እዚህ ጋር በፓውደሩ እያሸነው እንገኛለን ማለት ነው። አሁን ደግሞ የተሸበሸበውን ፓርት ለመስራት በግራፌት ፔንስል ተጠቅሜ ያለኝ በፓውደሩ እሷን ቅርጽ ካስያዝን በኋላ በግራፌት ቀስ ያለን ሼድ ማድረግ እንጀምራለን። ደመቅ የሚለው ፓርት ላይ ቻርኮል እንጠቀማለን። ከዛም በስፖንጅ እናሸዋለን። አሁን የአይንና አፍንጫ መሀል ላይ ክፍት የምትለያይበት ቦታ ላይ ዳርክ የምትሆነው ፓርት አለች። እሷን ለመስራት ቻርኮል ፔንስል እንጠቀማለን። ኤንድ ግራፌትም ፔንስል እንጠቀማለን፣ ፓውደራቸውን ማለት ነው። ቀስ አድርገን እናሻለን። የተሸበሸበውን ፓርት ለመስራት በቻርኮል ፓውደር ቀስ ያደርገን ቅርጽ እናወጣለን ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ፓርት ቱን እለቅላችኋለሁ ማለት ነው።